ሰላም ቅዱሳን እንዴት ናችሁ? ክብር ለእግዚአብሔር ይሁን። ዛሬ የእግዚአብሔር ቃል ለማስተማር ከፊታችሁ ተገኝቻለሁ። ቃሉን ላንብበውና ከዛ ርዕስ ሰጥተነው አብረን እንማማራለን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን። ሮሜ 8 ከ28 እስከ 30 ያለውን እናነባለን። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስነዋልና፣ አስቀድሞም የወሰናቸውን እነዚህ ደግሞ ጠራቸው፣ የጠራቸውንም እነዚህ ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህ ደግሞ አከበራቸው። ክብር ለእግዚአብሔር ይሁን። ርዕሳችን መለኮታዊ ጥሪ የሚል ነው። መለኮታዊ ጥሪ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ሮሜ 8:28 ካነበብን እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት እንደ ምክሩም ለተጠሩት እንደ ዓላማውም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። በተለምዶ ሁሉ ለበጎ ነው የሚል ሰምታችሁ ሊሆን ይችላል። እሱ መጽሐፍ ቅዱሳዊ አስተምሮ አይደለም። መጽሐፍ ቅዱሳዊ አስተምሮ ምንድነው ካላችሁኝ፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ወገኖቼ እንደ እግዚአብሔር ሐሳብ ስለተጠራችሁ፣ እግዚአብሔርም ስለምትወዱ እንደ ሐሳቡም ስለተጠራችሁ ለእናንተ ነገር ሁሉ ለበጎ እንደሚደረግላችሁ ልታውቁ ይገባል። ኢየሱስ ጌታ ነው። ስለዚህ ነገር ሁሉ ለበጎ የሚደረገው እግዚአብሔር ለሚወዱትና እንደ ሐሳቡ እንደ ዓላማው እንደ ምክሩ ለተጠሩት ወንድሞችና እህቶች ብቻ ነው። ይሄ የልጅነት መብት ነው። ይሄ የፍጥረት መብት ሳይሆን የልጅነት መብት ነው። ነገር ሁሉ ለበጎ የሚደረገው እግዚአብሔር ለሚወዱትና እንደ ሐሳቡ እንደ ምክሩ እንደ ዓላማው ለተጠሩት ብቻ ነው። ኢየሱስ ጌታ ነው። ቀጥሎ 8:29 ደግሞ ሮሜ 8:29 ደግሞ ስናነብ እንደዚህ ይላል የእግዚአብሔር ቃል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው ደግሞ ወስነዋልና፣ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ። እግዚአብሔር አባት አስቀድሞ ያወቃቸው ልጆች አሉት፣ የልጁን መልክ እንዲመስሉ የተጠሩት ማለት ነው። ስለዚህ የልጁን መልክ እንዲመስሉ አስቀድሞ ይታወቃሉ። በእግዚአብሔር ዘንድ በቅድመ ዕውቀቱ አስቀድሞ የታወቁ ለልጅነት የተመደቡ አሉ። ክብር ለእግዚአብሔር ይሁን። ማንን ይመስሉ ዘንድ ከተባለ የልጁን መልክ እንዲመስሉ ነው። የእግዚአብሔር አብ ግቡ የልጁን መልክ መምሰል ነው። ሃሌሉያ! ስለዚህ በብዙ ወንድሞች መካከል አንድያ የእግዚአብሔር ልጅ የእርሱን መልክ እንዲመስሉ እሱ እንደ ሞዴል ተደርጎ ቀዳሚ ተደርጎ በኩር ተደርጎ ተቀምጠዋል። ስለዚህ እነዚህ ሰዎች ወንድሞቼ የልጁን መልክ እንዲመስሉ አስቀድመው የታወቁ ናቸው። አስቀድመው መታወቅ የኛ ድርሻ ሳይሆን የእግዚአብሔር ድርሻ ነው። የኛ ድርሻ ሳይሆን የማን ድርሻ ነው? የእግዚአብሔር ድርሻ ነው። እግዚአብሔር ማወቅ ማለት የእግዚአብሔር ዕውቀት ማለት የሰው ዕውቀት አይደለም። የእግዚአብሔር ብቸኛው የእሱ ዕውቀት ማንም ጣልቃ ሳይገባ አስቀድሞ ያወቀው ነገር ነው የሚወስነው። ሃሌሉያ! ስለዚህ እግዚአብሔር አስቀድሞ ያወቃቸው ምን ያደርጋቸዋል ከተባለ ቀጥሎ ያለውን ቃል እናንብብ። እንደዚህ ይለናል፣
አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስነዋልና። ምን አድርገዋል? ወስነዋልና። እግዚአብሔር አስቀድሞ ያወቃቸው አስቀድሞ የወሰናቸውን ነው ይላል። በደንብ ተከታተሉኝ ወገኖቼ፣ እስከ መጨረሻ ስትሰሙኝ ነው የቃሉ መንፈስ ወይም ሐሳብ በሙላት መረዳት የምትችሉት። ግማሽ ዕውቀት ይዛችሁ እንዳትሄዱ። ለምን ካላችሁኝ ከምዕራፍ 8 ከ28 እስከ 30 ነው ያነበብኩት። ሙሉ ሐሳብ ያለው እስከ 30 ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ ምንድነው የሚለው? እግዚአብሔር አስቀድሞ ያውቃቸው ምን አደረጋቸው ካላችሁኝ አስቀድሞ ወሰናቸው። ለምንድን ነው የወሰናቸው ከተባለ የልጁን መልክ እንዲመስሉ አስቀድሞ እግዚአብሔር አወቃቸው፣ ቀጥሎ አስቀድሞ ወሰናቸው። እሺ አስቀድሞ የወሰናቸው ምን አረጋቸው ነው? ይሄ ነው ልዩነቱ። ከመወሰን ቀጥሎ መጠራት የሚባል ነገር አለ። ርዕሳችን መለኮታዊ ጥሪ ነው። ስለዚህ ልዩነት የሚፈጠረው በመጠራት ነው። ታውቃላችሁ፣ እግዚአብሔር አስቀድሞ ያወቃቸው አስቀድሞ የወሰናቸው በመካከላችን በሕዝባችን መካከል በቤተሰባችን መካከል በጓደኞቻችን መካከል በአባትም በእናትም በወንድምም በጓደኛም ልዩነት የሚፈጠረው ጥሪ ላይ ነው። እግዚአብሔር አስቀድሞ ያወቃቸው አስቀድሞ የወሰናቸው ይጠራቸዋል። እንግዲህ ጥሪ ምንድነው ካላችሁኝ ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንድሞችና እህቶች የኢየሱስ ክርስቶስ አዳኝነት ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ስለሚል ጌታ ኢየሱስ ክርስቶስ የግል አዳኝ አድርገው ለሚቀበሉት ሰዎች ጥሪ ይደረግላቸዋል። ሃይማኖት ብዙ ጊዜ የሚቀልደው በዚህ ጋር ነው። ኢየሱስን ተቀበል ሲባል ብዙ የሚቀልዱበት ብዙ ቋንቋዎች ይጠቀማሉ። ወገኖቼ እኛ ጥሪ ደርሶን ነው እኮ ጌታ ኢየሱስ የተቀበልነው። ስለተቀበልን ደግሞ ነው በእርሱ በኩል ልጅነትን ያገኘነው። የእግዚአብሔር ልጅ የመሆን ስልጣን ያገኘነው በጥሪ ነው። ስለዚህ ይሄ ጥሪ ውጤታማ ጥሪ ነው። ኢፌክቹዋል ኮሊንግ ይባላል በፈረንጅ። ብዙዎች በየትኛውም ስፍራ በቴሌቪዥን ሊሆን ይችላል፣ በሰዎች በኩል ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በያዙት ሞባይል ሊሆን ይችላል፣ ጥሪ ደርሷቸዋል። የወንጌል ጥሪ ሲደርሳቸው ግን ይሰማሉ፣ ግን ለጥሪው ግን በቂ መልስ አይሰጡም። ስለዚህ ልዩነቱ ይሄ ነው። በቂ መልስ የማይሰጡ ከሆነ ደግሞ ምንድነው የሚሆኑት ካላችሁኝ ቀጥሎ ያለው ከመጠራት በኋላ ቀጥሎ ያለው ነገር ሊያገኙ አይችሉም። ምንድነው የሚለው መጽሐፍ? አስቀድሞ የወሰናቸውን እነዚህ ደግሞ ጠራቸው፣ የጠራቸውንም እነዚህ ደግሞ አጸደቃቸው። ለምንድን ነው ከጥሪ ቀጥሎ ጽድቅ የሆነው ካላችሁኝ ጽድቅ የጥሪ ውጤት ነው። እግዚአብሔር ለጥሪው ምላሽ ከሰጠነው በኋላ ወደ ማጽደቅ ያመጣናል ማለት ነው። ስለዚህ የጸደቀው እኛ ጸድቀናል የምንለው ጥሪውን ስለተቀበልን ነው። ጥሪ በምንድን ነው የተቀበላችሁት ከተባለን በእምነት ነው። አሜን ብለን ለጥሪው ለመጣው የእግዚአብሔር አዋጅ በልጁ በኩል የተደረገው የጥሪውን አዋጅ የወንጌልን አዋጅ እኛ በልባችን አመንን በአፋችን መስክረን ይህንን ጥሪ ተቀበለን። ኢየሱስ ጌታ ነው ብለን ተቀበለን። እግዚአብሔር ለልጁ ለኢየሱስ ክርስቶስ ከሙታን እንዳስነሳው በልባችን አመንን፣ በአፋችን ደግሞ ኢየሱስ ጌታ ነው ብለን መሰከርን። ስለዚህ ለዚህ ጥሪ ምላሽ ሰጠን። ስለዚህ ለተጠራነው ጥሪ ምላሻችን እግዚአብሔር ምን አደረገልን ካልን አጸደቀን ብላችሁ ጻፉ። እግዚአብሔር ስለጠራን ለጥሪ ምላሽ ውጤቱ ጽድቅ ነው። በክርስቶስ በኩል እናንተ የእግዚአብሔር ጽድቅ ናችሁ፣ ጸድቃችኋል። እግዚአብሔር ካጸደቃችሁ ደግሞ ማንም ሊከሳችሁ ሊኮንናችሁ አይችልም። እግዚአብሔር ካጸደቀን የሚያጸድቅ እግዚአብሔር ነው ይላል መጽሐፍ።
የሚኮንንስ ማን ነው? የሚያጸድቅ ማን ነው? እግዚአብሔር ነው። የሚያጸድቅ እግዚአብሔር ከሆነ ማን ሊኮንነን ይችላል? ሃሌሉያ። ስለዚህ ወገኖቼ መለኮታዊን ጥሪ ወደ ጽድቅ አምጥቶናል። እግዚአብሔር ያጸድቃቸው ደግሞ ምን ያደርጋቸዋል? ያከብራቸዋል። የመጨረሻ የእግዚአብሔር ሐሳብ በልጁ በኩል ያለው መክበር ነው። መክበር ከልጁ ጋር እግዚአብሔር አክብሮናል። ስለዚህ ጠቅልለን ሐሳቡ በደንብ አድርገን ከጥሪ ጋር የተያዘው ነገር ጠቅልለን እንያዘው። እግዚአብሔር ሃሌሉያ እግዚአብሔርንም ለሚወዱት እንደ ሐሳብም ለተጠሩት እንደ እግዚአብሔር ሐሳብ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አዲሱ መደበኛ ትርጉም ምንድነው የሚለው? እግዚአብሔርን ለሚወዱት እንደ ሐሳብም ለተጠሩት ነገር ሁሉ ተያይዞ ለመልካም እንደሚሰራ እናውቃለን። እግዚአብሔር ለሚወዱትና ለተጠሩት ነው ነገር ሁሉ ተያይዞ ለመልካም የሚሰራው። ወገኖቼ እናንተ እግዚአብሔርን ስለምትወዱ በእግዚአብሔር ስለተጠራችሁ ነገር ሁሉ ተያይዞ ለመልካም ይሆንላችኋል በጌታ በኢየሱስ ስም። ስለዚህ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አስቀድሞ ደግሞ እግዚአብሔር ወስኗቸዋል። እነዛ የወሰናቸው በጥሪ አጽድቋቸዋል፣ ያጸደቃቸው ደግሞ አክብሯቸዋል። ክብር ለእግዚአብሔር ይሁን። ስለዚህ በመዳናችሁ እርግጠኞች ሁኑ። ለመዳናችሁ ዋስትና አለ። ምንድነው ዋስትናው ካላችሁኝ? እግዚአብሔር አስቀድሞ ያውቀናል፣ አስቀድሞ ወስኖናል። ከዛ በልጁ በኩል ደግሞ ምን አድርጎናል? ጠርቶናል። ከጠራን ቀጥሎ ደግሞ አጽድቆናል። ይህ ጽድቅ የሰው ጽድቅ አይደለም ወገኖቼ፣ የሥራ ጽድቅ አይደለም፣ የሕግ ጽድቅ አይደለም፣ የእግዚአብሔር ጽድቅ ነው። በልጁ በኩል የእግዚአብሔር ጽድቅ ሆናችኋል፣ ጸድቃችኋል። ቀጥላችሁ እግዚአብሔር አክብሯችኋል። የመጨረሻ በልጁ በኩል ያለው ለኛ የተዘጋጀልን የእግዚአብሔር አጀንዳ መለኮታዊ ጥሪ ክብር ነው። እግዚአብሔር ይመስገን። ወደ ሌላ ጥቅስ ልውሰዳችሁ እስኪ። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ማየት እንችላለን። ወንድሞች ሆይ መጠራታችሁን ተመልከቱ ይላል። መጠራታችሁን ምን አድርጉ? ተመልከቱ። ብዙዎች ጠንካራች፣ ኃያሎች፣ አዋቂዎች፣ ጠቢባን የተባሉ ሰዎች ሳይመረጡ እነዚህ ደካማ የሚመስሉ ወንድሞች ምን ተደርጓል? ተጠርቷል። ስለዚህ ጳውሎስ ምን ይላቸዋል? ወንድሞች ሆይ መጠራታችሁን ተመልከቱ፣ አስቡ፣ አሰላስሉ። ከእናንተ የሆነ ነገር የለም። መጠራታችሁ ከእግዚአብሔር ዘንድ ነው። በክርስቶስ በኩል ተጠርታችኋል። በክርስቶስ በኩል ጸድቃችኋል። በክርስቶስ በኩል ከብራችኋል። ኢየሱስ ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። ቀጥለን ስለ አገልግሎት ጥሪ እናወራለን። የመዳናችሁ ጥሪ እርግጠኛ ከሆናችሁ፣ በጥሪ ጸድቃችሁ ከብራችሁ ከሆናችሁ በክርስቶስ በኩል፣ ስለዚህ ቀጥሎ ደግሞ የዳነ የጸደቀ የከበረ ወደ አገልግሎት መምጣት አለበት። የእግዚአብሔር ልጅ የሆነው በክርስቶስ በኩል ወደ አገልግሎት መላክ መቻል አለበት። ወገኖቼ ሁለት ነገር ያዙ እዚህ ጋር። አንደኛ ከአገልግሎት በፊት ልጅነት ይቀድማል። ለምን? አገልጋይ ከመሆናችን በፊት ልጆች ነው። ልጅነታችን እርግጠኛ መሆናችን ካወቅን በኋላ ቀጥሎ ወደ አገልግሎት እንሰማራለን፣ እንሄዳለን። ሃሌሉያ። ጌታ ኢየሱስ ክርስቶስ በባህሪው የእግዚአብሔር ልጅ ነው። በባህሪ የእግዚአብሔር ልጅ ሆኖ ግን ወደ ምድር መጥቶ አገልጋይ ሆኗል። የባሪያን መልክ ይዟል። ሲያገለግል ታያላችሁ። ይህ አገልግሎት በሰውነቱ ያደረገው እኛ ደግሞ በሰውነታችን በዚህ ዓለም ሳለን ያ የተሰጠን የልጅነት ጥሪያችን በአገልግሎት ወይም በአገልጋይነት በማገልገል ጸጋ እንገለጣለን ማለት ነው። ልጅ ከሆናችሁ ወደ አገልግሎት
ትሰማራላችሁ። አገልጋይ የልጅነት አገልግሎት የልጅነት ውጤት መሆን መቻል አለበት። ልጅ ሆናችኋል፣ ቀጥሎ ወደ አገልግሎት ትሰማራላችሁ። ስለዚህ የአገልግሎት ጥሪ 3 የአገልግሎት ጥሪ ደረጃዎችን አሳያችኋለሁ። ክብር ለእግዚአብሔር ይሁን። የአገልግሎት ጥሪ እንዴት ነው የሚጀምረው? እስኪ የአገልግሎት ጥሪ አንደኛ ከጳውሎስ ሕይወት እንማራለን። ገላትያ ምዕራፍ 1 ከ15 እስከ 17 ያለውን እናነባለን። ገላትያ ምዕራፍ 1 ከ15 እስከ 17 ታውቃላችሁ። ገላትያ የመጀመሪያ የሐዋርያ ጳውሎስ መልእክት ነው። እንደዚህ ይላል። ገላትያ ምዕራፍ 1 ከ15 እስከ 17 የአገልግሎት ጥሪ ያስረዳው ነው። መጀመሪያ የልጅነት ጥሪ ያሳየው፣ ቀጥሎ ደግሞ የአገልግሎት ጥሪ። ወገኖቼ የአገልግሎት ጥሪ በጣም ወሳኝ ነው፣ ከልጅነት ጥሪ ቀጥሎ ማለት ነው። እስከናንበው ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በሆነ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ ሀገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ። ምንድነው እያለን ያለው ጳውሎስ በገላትያ መልእክት ላይ ለገላትያ አብያተ ክርስቲያናት ሲናገር ማለት ነው። በጸጋው ለአገልግሎት የተጠራሁት በእናቴ ማህፀን ሳለሁ ነው ይላል። በእናቴ ማህፀን ሳለሁ የለየኝ ለአገልግሎት ጳውሎስ የተለየው በእናቱ ማህፀን ሳለ ነው። በጸጋው የተጠራው እግዚአብሔር አብ ሐዋርያ ጳውሎስ በእናቱ ማህፀን ሳለ ነው የጠራው። ስለዚህ አንዱ የአገልግሎት ጥሪ በእናቱ ማህፀን ሳለ ነው የምትለየው። እሺ፣ ስለዚህ እኛ በእናታችን ማህፀን ሳለን እግዚአብሔር አስቀድሞ በእናታችን ማህፀን ሳለን ይለየናል። ለምንድነው የሚለየን ካላችሁኝ፣ ለአገልግሎት። ክብር ለእግዚአብሔር ይሁን። ስለዚህ ለአገልግሎታችን ጥሪ የኛ ድርሻ አይደለም። በእናታችን ማህፀን ሳለን እግዚአብሔር የሚለየን። ይህንን አስቡ። የአገልግሎት ምስጢር ነው ያስተማርክ ያለው መለኮታዊ የአገልግሎት ጥሪ። እሺ፣ ቀጥሎ ደግሞ እግዚአብሔር አብ በእናታችን ማህፀን ሳለን በጸጋው ከጠራን፣ በእናታችን ማህፀን ሳለን ከለየን ቀጥሎ ምን ይሆናል ካላችሁኝ፣ ወደ ሐዋርያት ሥራ ምዕራፍ 9 ሄድ ግድ ይሆንናል ማለት ነው። ሐዋርያት ሥራ ምዕራፍ 9 ከአንድ እስከ 3 ያለውን እስከ 2 ያለውን እናነባለን። ክብር ለእግዚአብሔር ይሁን። ምንድነው የሚለው? ሳውል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችን ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። እሺ፣ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ቁጥር 5 ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ቁጥር 6 እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማው ግባና ታደርገው ዘንድ የሚያስፈልገው ይነግሩሃል አለው። እዚህ ጋር ሁለተኛው የአገልግሎት ጥሪ ነው የሚያሳያችሁ። መጀመሪያ ምን አልኳችሁ? ገላትያ ምዕራፍ 1 ከ15 እስከ 17 ያለው በእናቱ ማህፀን ሳለ ተለይቶ በእግዚአብሔር ጸጋ እንደተጠራ ነው የሚያሳይ። ይህ የእግዚአብሔር አብ ድርሻ ነው። ለአገልግሎቱ የእግዚአብሔር አብ ድርሻ በእናቱ ማህፀን ሳለ እንደለየው በጸጋው እንደጠራው ነው የሚያሳየው። ቀጥሎ ግን እዚህ ጋር ደግሞ
እግዚአብሔር ወልድ ጥሪ እናያለን። ጌታ ኢየሱስ ክርስቶስ በደማስቆ ደግሞ ሲያገኘው ታያላችሁ። ጌታ ሆይ ምን አደርግልህ ዘንድ ትወዳለህ ብሎ ሲጠይቀው ታያላችሁ። ስለዚህ ጌታ ኢየሱስ ክርስቶስ ድጋሚ ሲጠራው ካደገ በስጋ ካደገ በኋላ በመንፈሳዊ ነገር ካደገ በኋላ ለሌላ ዓላማ እየተጓዘ ባለበት ሰዓት አስተውሉ። ጳውሎስ ሳውል ያለ በእናቱ ማህፀን ገና ከመወለዱ በፊት ነው እግዚአብሔር ምን ያደረገው የለየው። ቀጥሎ ደግሞ ካደገ በኋላ አሳዳጅ ሆኖ ሳለ ጌታ ኢየሱስ ክርስቶስ በደማስቆ አገኘውና ታሪኩ ቀየረው። ለምንድን ነው የቀየረው ካላችሁ ለአገልግሎት ምን አደርግልህ ጌታዬ ምን አደርግልህ ዘንድ ትፈልጋለህ አለው። ከዛ በኋላ ምን ማድረግ እንዳለብህ ያሳየዋል ብሎ ወደ ደማስቆ ከተማ እንዲሄድና እና ሐናንያ አገኝተው ታሪኩን እንደቀየሩትና እንደመሰከሩለት ታውቃላችሁ። ስለዚህ ሁለተኛ የአገልግሎት ጥሪ መነካት ነው ይሄኛው ምዕራፍ ማለት ነው ካደገ በኋላ። ሶስተኛው የአገልግሎት ጥሪ በሐዋርያት ሥራ ምዕራፍ 13 ደግሞ ማየት እንችላለን። ምንድነው የሚለው? ሐዋርያት ሥራ ምዕራፍ 13 ከ1 እስከ 3 ያለውን እናንብብ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኒገር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍለ ገዢ ሄሮድስም፣ ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ አስተውሉ፣ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ስራ ለዩልኝ አለ። ማን እየተናገረ ያለው እዚህ? መንፈስ ቅዱስ ነው እየተናገረ ያለው። ምን አለ? ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ። ለጠራኋቸው ስራ ለዩልኝ ያለ ማን ነው? መንፈስ ቅዱስ ነው። ስለዚህ ሶስተኛ ለአገልግሎታችን ጥሪ ድርሻ ያለው የእግዚአብሔር መንፈስ ወይ እግዚአብሔር መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ በሶስተኛ ደረጃ ለአገልግሎታችን ማረጋገጫ የሆነ ምስክርነትን ወይም ጥሪን ሲያቀርብ ታያላችሁ። ስለዚህ ጠቅልለን እናስቀምጠው። ለአገልግሎታችን ጥሪ የእግዚአብሔር አብ፣ የእግዚአብሔር ወልድና የእግዚአብሔር መንፈስ ቅዱስ ጥሪ ምስክርነት በሁለት ወይም በሶስት ነው የሚጠራው ይላል። ስለዚህ ለአገልግሎቴ ወይም ለሐዋርያትና ለነቢያት ለሌሎች የሚተቀሩት የእግዚአብሔር አገልጋዮች በሙሉ ከብሉይ ኪዳንም እስከ አዲስ ኪዳን መጨረሻ ካያችሁ እግዚአብሔር ለአገልግሎት የጠራቸው የመለኮታዊ ጥሪ ዕጣ ድርሻ ስላገኘው ነው እንደዚህ ሆነ። በራሳችሁ ፍላጎት አገልጋይ መሆናችሁ መጀመሪያ እግዚአብሔር አብ በእናታችሁ ማህፀን ሳለ ይለያችኋል። ሁለተኛ ካደጋችሁ በኋላ አስተውሉ፣ ካደጋችሁ በኋላ እናንተ በሌላ ጉዳይ በሌላ ስራ እየተሰማራችሁ ባላችሁበት ጊዜ የእግዚአብሔር ወልድ ጥሪ ይመጣላችኋል ማለት ነው። ከዛ በኋላ ወደ አገልግሎት ከተሰማራችሁ በኋላ ደግሞ ጥሪያችሁ ስፔሲፊክ የሆነ ጥሪያችሁ ጳውሎስ፣ ሳውልና በርናባስ ማለት ጳውሎስና በርናባስ በሐዋርያነት ጸጋ እንደተለዩ መንፈስ ቅዱስ ለሚፈልገው ስራ እንደለያቸው እንደጠራቸው ያሳየናል ማለት ነው። እግዚአብሔር ይመስገን። ስለዚህ ዛሬ መለኮታዊ ጥሪ በሚለው ርዕስ በዋናነት ሁለት ነገር ያዙልኝ። ለልጅነታችሁ ለመዳናችሁ ጥሪ ተደርጎላችኋል። ቀጥሎ ለአገልግሎታችሁም በሁለተኛ ደረጃ ማለት ነው ለአገልግሎታችሁም ጥሪ ተደርጎላችኋል። ወገኖቼ አብረን እንጸልይ። ሃሌሉያ። ምንድነው የምንጸልየው? ሃሌሉያ። እግዚአብሔር አብ የልጁን መልክ እንድንመስል ጠርቶናል። ተጠርታችኋል።
የተጠራችሁት ለመጽደቅና ለመክበር ነው። ኢየሱስ ጌታ ነው። ስለዚህ እናንተ ለመዳን ለልጅነት እንደተጠራችሁ እንደጸደቃችሁና እንደከበራችሁ እግዚአብሔርን ልታመሰግኑ ይገባል። ሰይጣን በዚህ ነገር ችላ እንድንል ብዙ ትግል ያደርጋል። ማለት ስለምን በላው ስለምን ጠጣው ስለምን ለብሰው ነገር ነው ብዙ ጊዜ የሚታገልን። መሆን የለበትም። ዋናችን ልንረሳ የማይገባን ልጅነታችን ነው። እግዚአብሔር በልጁ በኩል የጠራን ጥሪ ልናመሰግነው ይገባል። አሜን። በመጠራታችሁ የልጅነት ጥሪ በማግኘታችሁ የዘላለም ከእግዚአብሔር ዘንድ ለዘላለም ልጅ እንድትሆኑ ከክርስቶስ ጋር ወራሾች እንድትሆኑ የተጠራችሁበት ጥሪ ልታመሰግኑት ይገባል። በዘመናችሁ ሙሉ ማንም ሊያገኘው የማይችለው ነገር ወገኖቼ ይህን ነገር አግኝታችኋል። በልጅነቴ በመዳኔ የልጁን መልክ እንድመስል እግዚአብሔር አስቀድሞ ያወቀኝ የወሰነኝ የጠራኝ ያጸደቀኝ ያከበረኝ ለሕያው ለእግዚአብሔር አብ ክብር ይሁን። አሜን። ክብር ስጡ። እግዚአብሔር ይባረክ። ክብር ለእርሱ ይሁን። በልጁ በኢየሱስ ክርስቶስ በኩል ይህ ተደርጎልናል። ቀጥሎ ደግሞ ወገኖቼ በዘመናችን ከመዳናችን ከልጅነታችን ቀጥሎ የምናደርገው ነገር ምንድነው ካላችሁ ማገልገል ነው። የአገልግሎት ጥሪ አላችሁ ወገኖቼ። በየትኛውም ስፍራ የእግዚአብሔር ልጅነትን ያገኛችሁ ወንዶችና ሴት ልጆች የእግዚአብሔር ልጆች ሆናችሁ ሁላችሁ ለጥሪ ተጠርታችኋል። አንዳንዶቻችሁ በሐዋርያነት፣ አንዳንዶቻችሁ በነቢይነት፣ አንዳንዶቻችሁ በአስተማሪነት፣ በመጋቢነት፣ በወንጌላዊነት፣ በዘማሪነት፣ በመስጠት ገብቷችኋል። ድሆችን በመርዳት በምክር በብዙ መንገድ ሙዚቀኞች በመሆን ዘማሪዎች በመሆን በእግዚአብሔር ቤት በመሪነት ለማገልገል ተጠርታችኋል። ክብር ለእግዚአብሔር ይሁን። አንዳንዶቻችሁ ደግሞ በአካዳሚካል ዕውቀት ተምራችሁ ምድሪቱን የምትመሩበትን ጸጋና ቅባት ላያችሁ ላይ ይቀመጣል። ለምድሪቱ ዕረፍት ትሆናላችሁ ወገኖቼ። ስለዚህ አሁን እኛ ያለነው በትግራይ ምድር ያለነው ወገኖች የምድራችን ሁኔታ እንዲቀየር በኢየሱስ ስም እንጸልያለን። በሁለት ነገር እንጸልያለን። አንደኛው በትግራይ ምድር ላይ ያሉት ወገኖቻችንና እህቶቻችን አባቶቻችን ወንድሞቻችን የልጅነትን ክብር ያገኙ ዘንድ ጥሪ ይደርስላችሁ ዘንድ እንዲጸድቁና መጽደቅና መክበር እንዲሆንላችሁ በኢየሱስ ስም እንጸልያለን። እኛ በትግራይ ምድር ያለውን ትግርኛ ተናጋሪዎች ወገኖች ክርስቶስን የማግኘት እድል ካገኘን ሌሎቻችን ወገኖቻችን ደግሞ የእግዚአብሔር ልጅ የመሆን መብትና ስልጣን እንዲያገኙ ጥሪ እንዲደርስላቸው በኢየሱስ ስም እንጸልያለን። በተለያየ ምክንያት ወደ ተለያየ ስፍራ የሄዱት ወገኖቻችን በሁኔታው ምክንያት ወደ አዲስ አበባ ወደ ሌላ ስፍራ የሄዱትን ጌታ ኢየሱስ ክርስቶስን ያገኙ ዘንድ በኢየሱስ ስም የልጅነትን ጥሪ እንዲቀበሉ በኢየሱስ ስም እንጸልያለን። ነገሮች ይቀየሩ። በጌታ በኢየሱስ ስም መዳን ይሁንላችሁ። በትግራይ ምድር ያሉት በገጠር ላይ ያሉትን በከተማ ያሉትን ወገኖቻችን የእግዚአብሔር ልጅነትን የልጁን መልክ የሚመስሉበትን እውነትን ያገኙ ዘንድ ጥሪን ያገኙ ዘንድ በኢየሱስ እንጸልያለሁ። ደግሞ በትግራይ ምድር ያላችሁ ወገኖች፣ በኤርትራ ምድር ያላችሁ ወገኖች፣ ትግርኛ ተናጋሪ ወገኖች፣ በያላችሁበት አማርኛ ተናጋሪ ወገኖች፣ የተለያየ ቋንቋ የምትችሉ ወገኖቼ ያለ ልዩነት በክርስቶስ ሰውን የምናውቀው በክርስቶስ በኩል ነው። በሌላ በኩል አይደለም። በክርስቶስ በኩል ሰውን ሁሉ እናውቃለን። መጽሐፍ የሚናገረው እንደዛ ነው። ሰውን ሁሉ የምናውቀው በክርስቶስ በኩል ነው፣ በስጋና በደም አይደለም። ኢየሱስ ጌታ ነው። ስለዚህ በትግራይ ምድር የተቀቡ ወንድሞችና እህቶች ይነሳሉ። የዚህ ትውልድ ታሪክ መቀየር የሚችለው በወንጌል ብቻ ነው። ኢየሱስ ለምድሪቱ ዕረፍት ይሆን ዘንድ በኢየሱስ ስም እንናገራለን። የወንጌል ጥሪ ይደርሳችኋል። በመቀሌ በተለያዩ ስፍራዎች በአደባባይ በትልቅ በስቴዲየሞች ኢየሱስ ጌታ ነው ተብሎ የሚሰበክበት ጊዜ ቅርብ ነው ወገኖቼ። ንፋሱ ያልፋል፣ ሁኔታው ያልፋል። ምድራችን በወንጌል ትባረካለች። ምድራችን ህዝባችን ወንጌል በመድረስ ይበዛል። ቤተክርስቲያን ታድጋለች። የክርስቶስ ህዝብ ይበዛል ወገኖቼ። በጌታ በኢየሱስ ስም ጸልያለሁ። እንዲሁም ይህ እንዳለ ደግሞ የተቀቡ ወንድሞችና እህቶች የወንጌል ሰባኪዎች፣ የወንጌል ኃይለኞች፣ አርበኞች በተለያየ መንገድ
እግዚአብሔር በጓዳ እያሳደጋቸው ያለው ወገኖች ሁኔታውን አሁን ተቋቁመው እየጸኑት ወገኖችና ወንድሞች እህቶች አሁን ይህን ጥሪ ላያችሁ ላይ ይገለጣል። ለምድሪቱ ዕረፍት ትሆናላችሁ። ወንጌል በኃይል ይገለጣል። ሕዝባችን እውነትን በማግኘት ያርፋል። ኢየሱስ ለትግራይ ያስፈልጋታል። ወገኖቼ በሌላ ስፍራ ያላችሁ ይህን ሼር አድርጉ። ለትግራይ ዕረፍት ይሆናል፣ ለኤርትራ ዕረፍት ይሆናል፣ ለኢትዮጵያ ሕዝብ ዕረፍት ይሆናል፣ ለአፍሪካ ሕዝብ፣ ለምስራቅ አፍሪካ ሕዝብ ዕረፍት ይሆናል። የኃይሉ መገለጥ ይሆናል። ወገኖቼ መለኮታዊ ጥሪ ስለደረሳችሁ ክብር ለእግዚአብሔር ይሁን። በልጁ በኩል ተጠርታችኋል፣ ጸድቃችኋል፣ ከብራችኋል። ቀጥሎ ደግሞ ከእናታችሁ ማኅፀን የለያችሁ በጸጋው የጠራችሁ በክርስቶስ በኩል ደግሞ ካደጋችሁ በሥጋ ዕድሜያችሁ ካደጋችሁ በኋላ ከጎለመሳችሁ በኋላ በወጣትነት ዕድሜያችሁ ለአገልግሎት ይጠራችኋል። መንፈስ ቅዱስ እላያችሁ ላይ ለሚፈልገው ስፔሲፊክ ለሆነው ጥሪው እላያችሁ ላይ ጸጋውን ያስቀምጣል። ለምድሪቱ ዕረፍት ትሆናላችሁ። ከትግራይ በጌታ በኢየሱስ ስም አሁን የምናየው የአሉላ አባነጋ ዓለም አቀፍ የአየር ማረፊያ የወንጌል በር ይሆናል። ወንጌል ይሰበክበታል። ከውጭ ሀገር ወንጌል ለመስማት ወደ ትግራይ ይመጣሉ። በጌታ በኢየሱስ ክርስቶስ ስም አንድ ጊዜ እግዚአብሔር ያሳየን ነገር ልንገራችሁ። ይህ የመቀሌ አየር ማረፊያ አሉላ አባነጋ አየር ማረፊያ ሰዎች ደጋግመው ሲወጡና ሲገቡ መንገድ ሲረጋግጡ ብዙ አመድ ይሆናል አይደለ? በቃ ይህ የአሉላ አባነጋ አየር ማረፊያ ኢንተርናሽናል ዶር ሲሆን ነው ያየሁት። የዓለም አቀፍ በር ሲሆን ነው ያየሁት። ብዙ ሰዎች ይገባሉ፣ ብዙ ሰዎች ይወጣሉ። ወንጌል ለመስበክ ከትግራይ ይሄዳሉ። ወንጌል ለመስማትም ለመስበክ ወደ ትግራይ ይገባሉ። ወገኖቼ በጌታ በኢየሱስ ስም በኤርትራም እንደዛ ይሆናል፣ በምስራቅ አፍሪካም እንደዛ ይሆናል። ትውልድ ለበረከት ይሆናል። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። ዋው! በጣም ደስ ብሎኛል ወገኖቼ። ይህ ሊሆን ግድ ነው። እግዚአብሔር ያደርገዋል ብቻ አይደለም፣ አድርገዋል። እግዚአብሔር ተስፋን የሰጠ እግዚአብሔር የታመነ ነው። ያደርገዋል፣ ሊያደርገውም የታመነ ነው። እኛ አማኞች ነን ወገኖቼ። ታሪክ ይሆናል። ክፉ ነገር ከምድራችን ተነቅሏል። መልካም ይሆናል። ለጻድቁ መልካም ይሆንልሃል በሉት ነው የሚለው የእግዚአብሔር ቃል። ለትግራይ መልካም ይሆናል፣ ለኤርትራ መልካም ይሆናል፣ ለአማራ መልካም ይሆናል፣ ለአፋር መልካም ይሆናል፣ ለተቀሩት የኢትዮጵያ ክፍሎች መልካም ይሆናል፣ ለምስራቅ አፍሪካ መልካም ይሆናል፣ ተሐድሶ ይሆናል፣ ዕረፍት ይሆናል፣ ሰላም ይሆናል፣ ልማት ይሆናል፣ የተዘጉ በሮች ይከፈታሉ። ኢየሱስ ጌታ ነው። መለኮታዊ ጥሪ። ክብር ለእግዚአብሔር ይሁን። ሻሎም ወገኖቼ፣ ተባረኩልኝ። ሼር አድርጉት። ክብር ለእግዚአብሔር ይሁን። ዘመናችሁ ይባረክ በጌታ በኢየሱስ ስም አሜን።